ቪዲዮአችንን የሚያሳምረው የምንቀረጽበት ካሜራ ብቻ አይደለም፣ ቪዲዮ ኤዲት የምናደርግበት መንገድም ነው። በዚህ ቪዲዮ የማሳያችሁ ፍሪ የሆነውን ካፕከት ቪዲዮ ኤዲተር ተጠቅሜ የኔን ቪዲዮ ከዚህኛው ቪዲዮ ወደዚህኛው ቪዲዮ እንዴት አድርጌ እንደቀየርኩት ማየት ትችላላችሁ። ልዩነቱን ማየት ትችላላችሁ። የቪዲዮውን ጥራት ከዛም በላይ ደግሞ ከለሩን ኤቭሪቲንግ እንዴት ልዩነት እንዳለው አያችሁት አይደለ? ስለዚህ እናንተም ይህንን ቪዲዮ ሙሉ ተከታተላችሁ በተለይ ለተለያዩ ሶሻል ሚዲያዎች የምትሰሯቸውን ቪዲዮዎች በቀላሉ ፍሪ ሆነው ካፕከትን በመጠቀም ጥራቱን መጨመርና ለአይን ሳቢ የሆነ ቪዲዮ አድርጋችሁ መስራት ትችላላችሁ። እስከ መጨረሻው ቪዲዮን ተከታተሉት። እያንዳንዱን ስቴፕ ባይ ስቴፕ እንዴት እንደሰራው ታሳያችኋለሁ። ስለዚህ በመጀመሪያ የምናደርገው ምንድነው ካፕከት ቪዲዮ ኤዲተርን ዳውንሎድ እናደርጋለን። ወደዚህ ትገቡና ፕሌይ ስቶር ላይ ትገባላችሁ። በአይፎን የምትጠቀሙ ደግሞ አፕ ስቶር ላይ ትገባላችሁ። ከዛም በኋላ እንደምታዩት ሲጋ ካፕከት ብላችሁ ሰርች ማድረግ ነው። ካፕከት ብላችሁ ስታደርጉት ይመጣላችኋል። እንደምታዩት ካፕከት የሚለውን ትነኩታላችሁ። ከዛም በኋላ ይሄው እንደምታዩት እኔ ጋር ኢንስቶልድ ይለኛል። ይሄን ስትነኩት እናንተ ጋር ኢንስቶል አድርጉት የሚል ይመጣላችኋል። ስለዚህ ኢንስቶል አድርጉት። እንደምታዩት 1 ቢሊዮን ሰው በላይ ዳውንሎድ አድርጎታል። እዚህ ጋር እንደምታዩት ሬቲንጉም ከ12 በላይ ነው እና በጣም ምርጥ የሆነ ኤዲተር ነው። ያው ብዙዎቻችሁ ታውቁታላችሁ። ስለዚህ ይሄን ቪዲዮ ኤዲተር ምን እናደርጋለን? ኦፕን እንለዋለን። እንደምታዩት የተለያየ አዶች ይኖርበታል። ያው የኛ ፍሪ ስላልሆነ ኤክስ ትሉታላችሁ ማስታወቂያ ካለበት። እንደምታዩት እኔ ብዙ ቪዲዮዎችን ኤዲት የማደርግበት በዚህ ነው። እንደምታዩት ብዙ ሂስትሪዎችን ማየት ትችላላችሁ። ኢቭን ሾርት ቪዲዮዎችን ብዙ ቪዲዮዎችን በዚህ ነው ኤዲት የማደርገው። የራሴን ቪዲዮዎችን በካፕከት ነው ተጠቅሜ የማደርገው። ስለዚህ አሁን የማሳያችሁ መጀመሪያ ኢንትሮ ላይ እንዳያችሁት ነው። ስለዚህ ኒው ፕሮጀክት የሚለውን ነካለው። ይሄን ኒው ፕሮጀክት የሚለውን ትነኩታላችሁ። እቺን ክሊክ ስታደርጉት እንደምታዩት አሁን ስልኬ ድራይቭ ላይ ገብቼ ኤዲት የማደርገውን አንድ ቪዲዮ መርጥላችኋለሁ። ለእናንተ ያሳዩዋችሁ ቪዲዮ አለ። ሎንግ ፎርም ቪዲዮ ነው። እስኪ ይሄኛውስ? ስለዚህ እንደምታዩት ይሄኛውን ኢምፖርት ላድርግለት። እንደምታዩት ይችኛዋን ኢምፖርት ላድርግለት። ስለዚህ ይሄን ቪዲዮ እንዴት አድርገን ኤዲት እንደምናደርገው ልዩነቱን ታዩታላችሁ ማለት ነው። ስለዚህ ከመረጣችሁት በኋላ ቪዲዮአችሁን አድ ታደርጉታላችሁ። እንደምታዩት እዚህ ጋር ፕሪቪው ማድረግ ትችላላችሁ። አድ ከማድረጋችሁ በፊት ቪዲዮ የትኛው ነው የሚለውን ዜን አድ እንለዋለን። አድ ስትሉት ቀጥታ ምን ያደርግላችኋል? ወደ ኤዲት የምታደርጉበት ታይም ላይን ላይ ያመጣላችኋል። ይኸውላችሁ አያችሁት አይደል? አሁን ወደ ታይም ላይን ነው የወሰደላችሁ። እንደምታዩት ፕሌይ ማድረግ እንችላለን። ፕሌይ ያደረገን ማጫወት እንችላለን። ስለዚህ አሁን ምን አደርጋለሁ እኔ እንዳይረብሸን እቺ ድምጿን ኦፍ ላድርጋት። እቺ ጋር ድምጿን ኦፍ ላድርጋት። እኛ የምንሰራው ቪዲዮውን ነው የምናሳምረው። ስለዚህ ልክ እኔ ስጀምር ጀምሮ ያለው ጋር እንመጣና ቪዲዮ ልክ ሲጀምር እናስተካክለዋለን ማለት ነው። ኦኬ እዚህ ጋር ላድርገውና ኦልሞስት እቺ ጋር ከዛ እቺን ስፕሊት ላድርጋትና እቺኛዋን ዲሌት ላድርገው። ይሄው አጠፋሁት። አሁን ይኸውላችሁ አሁን ከዚህ ጋር ጀምሮ መናገር ጀምር ያለው ማለት ነው። ስለዚህ ምንድነው የምናደርገው? በቀጥታ ምን ታደርጋላችሁ? እዚህኛው ኤዲት የምታደርጉበት ቪዲዮ ላይ ክሊክ ታደርጉና ይኸውላችሁ እንደዚህ ይመርጥላችኋል። ሴሌክት ሲያደርግላችሁ ከታች ነው ወደ ታች ነው ሄደን ሙሉ ስራውን የምንሰራው። ወደ ጎን ታደርጉታላችሁ። ምን ይላል እዚህ ጋር? አጀስት የሚላለ። ስለዚህ እቺኛዋን ክሊክ አደርጋታለሁ። እንደምታዩት ስታደርጉት ብዙ ኦፕሽኖች እዚህ ጋር ያመጣላችኋል። ስለዚህ በዚህ ጋር ነው ከለር ግሬዲንግ የምንሰራው፣ የተለያዩ ላይቲንጉን፣ ብራይትነሱን፣ ኤቭሪቲንግ የምናስተካክለው። ስለዚህ ምን አደርጋለሁ እዚህ ጋር አሁን እንደምታዩት የመጀመሪያው የምሰራው ምንድነው? ሻርፕን የምትላለች ያት እዚች ጋር ሻርፕን የምትላለች። እቺን ተነኳትና ይሄንን ሙሉ ለሙሉ 100 እናደርገዋለን። ይኸውላችሁ የቪዲዮን ጥራቱንም እያያችሁት በዛው ይኸውላችሁ እንዲህ ነበረ። ሙሉ 100 ሳደርገው ይኸውላችሁ ቪዲዮ ጥርት ብሏል። ከዛም በኋላ ወደ ጎን እንሄድና ሳቹሬሽን ማለት ምንድነው? ሙቀት የሆነ ደስ የሚል ላይት ጨምርበት ማለት ነው። ግን እንደ ቪዲዮ አይነት እያያችሁ ነው። አሁን ለምሳሌ ልጨምርበት ነው። ይኸውላችሁ አያችሁት አይደለ? ድምቅ እያደረገው ነው ሄደው። አያችሁት አይደለ? ቱማችም ስታረጉበት ያስጠላል። ይኸውላችሁ ሙሉ ካረጋችሁበት ያስጠላል። ስለዚህ እያያችሁ ታረጉታላችሁ። ኦልሞስት እኔ ብዙ ጊዜ የማረገው ስንት ነው? 15 ነው የማረገው። ለኔ ቪዲዮዎች 15 ነው የማረገው። ይኸውላችሁ አያችሁት አይደለ? ስትጨምሩበት ከመጀመሪያ ከነበረው ልዩነቱን ማየት ትችላላችሁ፣ እንዴት ድምቅ እንዳረገው። ይኸውላችሁ ይሄንን አረጋለሁ 15% ኦር ደግሞ ቁጥሩን 15 አረግለታለሁ። ከዛ ወደ ጎን ትሄዱና ደግሞ ክላሪቲ የሚላለ እንደምታዩት እቺ ፍሪ ናት። አሁን ላይ ፍሪ አድርገውት ነው፣ ፔድ ነበረች ፍሪ አድርገዋታል። ስለዚህ ይሄን ተነኩና ክላሪቲ የሚለውንም ይሄንን ጽድት እንዲያደርግላችሁ ክሊር እንዲያደርግላችሁ ስንት እናደርገዋለን? ይሄንን 50 እናደርገዋለን። ይኸውላችሁ 50 አደረኩት። ልዩነቱን ያያችሁት ነው አይደል? ቪዲዮ ላይ በደንብ ልዩነቱን እንድታዩ ትፈልጋለሁ።
በርግጥ ተሰርቶ ካለቀ በኋላ ሁለቱን ጎን ለጎን አድርጌ ያሳያችሁና ታዩታላችሁ ልዩነቱን። ክላሪቲ 50 አደረግን። ከዛ ወደ ጎን እንሄድና ምን አለ እዚህ ጋር ቴምፕ የሚል አለ ወይም ደግሞ ቴምፕሬቸር ማለት ነው። ቴምፕ የሚል አለ። ይሄ በደንብ ላይት ከሰጣችሁት ኮምፕሊትሊ ይቀይረዋል ቪዲዮ ነው ያላችሁ ታይሽቱ አይደለ? በጣም ይቀይረዋል። ስለዚህ እቺን እኔ በጣም ተጠንቀቄ ስንት ነው ማረጋት? 5 ነው ማረጋት። ይኸውላችሁ 5 እስከ 10 መሄድ ትችላላችሁ ሳምታይምስ፣ ግን እኔ ሞስትሊ 5 ነው ማረገው ላይትም ስለምጠቀም በጣም ደግሞ ኦቨር ሳቹሬት እንዳይሆንብኝ እንደምታዩት 5 አደረኩት። ከዛ ወደ ጎን ተሄዱና አይ ቲንክ ምንድነው የቀረኝ አሁን HSL የሚለውን አሁን አልጠቀመውም። ሻርፕን ሳቹሬሽን ተጠቅም ያለው ብሪሊያንስም ኦኬ ይሄን አልፈልገውም። ስለዚህ አንዳንድ ጊዜ ብራይትነስ ምን አደርጋለሁ እኔ አሁን እንደምታዩት ሙሉ ላይት አለው ቪዲዮ ላይት አለው ደስ የሚል ላይት አለው። ከበድ የሚል ከመሰለኝ ብራይትነሱን 2 ቀንስለታለሁ። ይኸውላችሁ 2 ቀንስለታለሁ፣ ማይነስ አደርግለታለሁ። ኦልሞስት ትንሽ ላይ እንዳይከብድ ማለት ነው። ላይ ስለምጠቀመው በጣም ከቀነሳችሁት ያጠፋዋል። ስለዚህ እኔ ማይነስ 2 አደርገዋለሁ። ኦልሞስት ማየት ትችላላችሁ ማይነስ 2 አደርገዋለሁ ማለት ነው። ከዛም በኋላ ሌላውን ኤቭሪቲንግ አስተካክለናል። እንደናንተ ቪዲዮአችሁ አይነት ቪኔት መጠቀም ትችላላችሁ። ይሄ ምንድነው የሚያደርገው? ይኸውላችሁ ዳርዳሩ ላይ ጥቁር ያደርገውና መሃሉ ላይ ፎከስ እንዲያደርግ ያደርገዋል ቪዲዮውን። የዋያችሁት አይደለ? ኦልሞስት አሁን እኔ ጀስት ይሄንን ትንሽ 5 ላደርግበት እችላለሁ። 5 ላድርግበት ሙሉ ፎከሱ ምን ላይ እንዲሆን ማለት ነው፣ ሴንተር ላይ እንዲሆን። ግን በጨመራችሁት ቁጥር እንደምታዩት ታያችሁት አይደለ? ኦልሞስት በጣም ያጠቁረዋል። ስለዚህ ጀስት እናንተ በምትፈልጉበት መንገድ እስከ 5 እስከ 10 ማድረግ። ያው እስከ 10 አሁን ምንም ያን ያለ ለውጥ አይታይም፣ ግን መሃሉ ላይ ግን በደንብ ፎከስ አድርጎ እንዲሰጥ ያደርገዋል ማለት ነው። ስለዚህ ጀስት ይሄንን 10 ላድርግለት። ዜን ሁሉን ነገር ከጨረሳችሁ በኋላ እዚህ ጋር 2 ኦፕሽኖች አሉ። ከስር ሪሴት የሚል አለ፣ ከዛ ደግሞ አፕላይ ቱ ኦል የሚል አለ። ሪሴት ማለት ወደ ኋላ ሙሉ ለሙሉ መልሰው ማለት ነው እስካሁን የሰራነውን። አፕላይ ቱ ኦል ደግሞ ካልነው ለምሳሌ ብዙ ክሊፖች ካሉ አሁን አንድ ክሊፕ ነው ያደረኩት አይደለ? 3-4 ክሊፖች ካሉ ሁሉም ላይ ይሄ ተመሳሳይ አሁን ኤዲት ያደረኩት እያንዳንዱ እዚህ ጋር ያደረኩት ሁሉም ላይ እንዲሆንልኝ ከፈለኩ አፕላይ ቱ ኦል እለዋለሁ። ስለዚህ እኔ ጀስት አንድ ክሊፕ ስለሆነ ያደረኩት ምንም ችግር የለውም ብለውም ያደርግልኛል። ብዙ ግን ክሊፕ ካላችሁ 4-5 ክሊፖች አድ ካደረጋችሁ ግን ምን ታደርጉታላችሁ? አፕላይ ቱ ኦል ትሉታላችሁ። ስለዚህ ጀስት እኔ ምን ላድርገው? ራይት ላድርግለት። ይኸው ራይት አደረኩለት። ይኸው አሁን ማየት ትችላላችሁ። ጀስት ሙሉ ለሙሉ ኤዲት አድርጎልኛል። እንደምታዩት ላይቱን ኤቭሪቲንግ ሰጥቶልኛል። ስለዚህ በዚህ መንገድ እናንተም በካፕከት ፍሪ ቪዲዮ ኤዲተርን በመጠቀም እንደዚህ ጥራት የጎደለውን ፎቶ፣ ጥራት የጎደለውን ቪዲዮ በዚህ መንገድ ማሳመር ትችላላችሁ። እኔ ሞስትሊ እጠቀምበታለሁ። ስለዚህ ካሜራችሁ አሪፍ አርጎ ከቀረጸላችሁ እናንተ ደግሞ ከለር ኢንሃንስመንቱን በደንብ በዚህ መስራት ትችላላችሁ። እዚህ ላይ ብዙ ኦፕሽኖች ነው ያሉት። ጀስት እኔ አሁን ለዚህ ቪዲዮ የምጠቀምበት ነው የምነግራችሁ። ስለዚህ እናንተም ጀስት ፊት ለፊት የሆነ የምታቀርቡት ኮንቴንት ካለ ይህንን በማየት በቀላሉ ማስተካከል ትችላላችሁ ማለት ነው። ዜን መጨረሻ ላይ ምንድነው የምናደርገው? ልክ ይህንን ከጨረስን በኋላ እንደምታዩት እዚህ ጋር 720 ፒክስል ነው የሚለው። ኤክስፖርት ለማድረግ እቺን ተነኳትና ስንት ታረጉታላችሁ? 1080 ታረጉታላችሁ። እስከ 4K ያደርጋል። እንደምታዩት 2K 4K ድረስ ያደርግላችኋል። ስለዚህ ጀስት ነው አሁን 1080 ነው ፈልገው ዜን ምን ትሉታላችሁ? ኤክስፖርት ትሉታላችሁ። አውቶማቲካሊ ስልካችሁ ላይ ዳውንሎድ ያደርግላችኋል ማለት ነው። አሁን ኤክስፖርት አላረገውም ጀስት ለእናንተ ለማሳየት ስለሆነ። ስለዚህ በዚህ መንገድ ቪዲዮአችሁን ካፕከት ቪዲዮ ኤዲተርን ፍሪ ሆነውን ተጠቅማችሁ ኤዲት ማድረግ ትችላላችሁ ማለት ነው። ስለዚህ ሁላችሁም ቪዲዮ እንደጠቀማችሁ ተስፋ አረጋለሁ። ቪዲዮውን ደግሞ ከወደዳችሁት ላይክ አድርጉት፣ ለብዙ ሰው ሼር አድርጉት። እንዲሁም ደግሞ በቀጣይ በተመሳሳይ ቪዲዮ ኤዲተር እንዴት ድምፁ የተበላሸን ቪዲዮ ወይም ደግሞ ከውጪ ባክግራውንዱ የሚረብሽ ድምፅ ወይም ደግሞ ጫጫታ ያለበትን ድምፅ እንዴት አድርገን መስራት እንደምንችል ማወቅ ከፈለጋችሁ በኮሜንት ላይ ጻፉልኝ። ኔክስት ቪዲዮ ብላችሁ በቀጣይ ቪዲዮ ስልኬን ብቻ በመጠቀም የ2 ሰዓት ፉል ኮርስ የሆነውን ይሄ ቪዲዮ ጋብዛችኋለሁ። ይሄን ቪዲዮ ያየ ሰው ከጀማሪነት ወደ መካከለኛ ቪዲዮ ኤዲተርነት ከፍ ይላል። ስለዚህ ይሄን ቪዲዮ ተከታተሉት። ፉል ኮርስ ነው። የቪዲዮ ኤዲቲንግ ስኪላችሁን በደንብ ማሳደግ ትችላላችሁ። እዛ ቪዲዮ ላይ እንገናኝ።